ይህ ቪዲዮ በዩኤኢ ውስጥ የድራይቪንግ ላይሰንስ በምትማሩበት ጊዜ ማወቅ ያለባችሁን ሁሉንም አይነት የትራፊክ ምልክቶች በአንድ ላይ የሚያስተምር ነው። ይህንን ቪዲዮ እስከ መጨረሻ የተከታተለ ሰው በዩኤኢ ውስጥ ያሉ የትራፊክ ምልክት አይነቶችን በሚገባ መረዳትና በኮምፒውተር ወይም በቲዮሪ ፈተና ወቅት ከምልክት ጋር በተገናኘ የሚመጡ ጥያቄዎችን በሙሉ በትክክል መመለስ ይችላል። ቀጥታ ወደ ቪዲዮ እንሂድ። የትራፊክ ምልክት። ይህ ትምህርት ስለ ሁሉም አይነት የትራፊክ ምልክቶች፣ የመንገድ ላይ ምልክቶችና የትራፊክ መብራቶች እንድትረዱና በመንገድ ላይም በምታሽከረክሩበት ጊዜ ስለ መንገዱ ሁኔታ በመረዳት በደህንነት እንድታሽከረክሩ ግንዛቤ ይሰጣል። የትራፊክ ምልክት፣ የመንገድ ላይ ምልክት ወይም የትራፊክ መብራት በማንኛውም መንገድ ላይ በምናሽከረክርበት ጊዜ በመንገዱ ዳርና ዳር ወይም በመንገዱ ላይ የምናያቸው መረጃና ትዕዛዝ በመስጠት አቅጣጫችንን እንዲሁም የትራፊክ ፍሰቱን ጠብቀን እንድንጓዝ ይረዱናል። በምናሽከረክርበት ጊዜ ንቁ መሆንና ምልክቱ ላይ በተጠቀሰው መሰረት መጓዝ ይኖርብናል። ምልክቶቹን ችላ ማለት አደገኛና አላስፈላጊ አደጋዎችን ሊያስከትል ይችላል። ቀጥሎ የትራፊክ ምልክት አይነቶችን እናያለን። የትራፊክ ምልክት ወይም ትራፊክ ሳይን በሶስት ዋና ዋና ክፍሎች የተከፈለ ነው። ሮድ ሳይን ወይም የመንገድ ላይ ምልክት፣ ሮድ ማርኪንግ ወይም የመንገድ ላይ መስመሮች እና ትራፊክ ኮንትሮል ሲግናል ወይም የትራፊክ መብራት ቁጥጥር በማለት በሶስት የተከፈለ ነው። ሮድ ሳይን ወይም የመንገድ ምልክት በሶስት ዋና ዋና ክፍሎች ይከፈላል። ሬጉሌተሪ ሳይን ወይም የሚቆጣጠሩ ምልክቶች፣ ዋርኒንግ ሳይን ወይም የሚያስጠነቅቁ ምልክቶች እና ጋይድ ሳይን ወይም መረጃ የሚሰጡ በማለት በሶስት ይከፈላል። ከነዚህ ውስጥ ሬጉሌተሪ ሳይን ወይም ደግሞ የሚቆጣጠሩ የመንገድ ላይ ምልክት አይነቶችን ቀጥሎ እናያለን። ሬጉሌተሪ ሳይን ወይም የሚቆጣጠሩ የመንገድ ላይ ምልክቶች የመንገድ ላይ ተጠቃሚዎች አሽከርካሪ ወይም እግረኛ ምን ማድረግና ምን ማድረግ እንደሌለባቸው የሚያሳይ ነው። ሬጉሌተሪ ሳይን ወይም የሚቆጣጠሩ የመንገድ ላይ ምልክቶች በአምስት ይከፈላሉ። እነሱም አንደኛ ኮንትሮል ሳይን ወይም የሚቆጣጠሩ ምልክቶች፣ ማንዳቶሪ ሳይን ወይም ቅድሚያ የሚሰጡ ምልክቶች፣ ፕሮሂቢትድ ሳይን ወይም የሚከለክሉ ምልክቶች፣ ፓርኪንግ ኮንትሮል ሳይን ወይም የፓርኪንግ ቁጥጥር ምልክቶች፣ ፍሪዌይ ኮንትሮል ሳይን ወይም የፍጥነት መንገድ ቁጥጥር ምልክቶች በማለት በአምስት የተከፈሉ ናቸው። ቀጥሎ የሚቆጣጠሩ ወይም ኮንትሮል ሳይን ስር ያሉ የምልክት አይነቶችን እያንዳንዳቸውን እናያለን። ስቶፕ ሳይን ይህ ምልክት የሚያሳየው አሽከርካሪው ግዴታ ማቆም እንዳለበትና ከፊት ለፊት ላሉ ተሽከርካሪዎች ቅድሚያ መስጠት እንዳለበት ነው። ይህ ምልክት አብዛኛው ጊዜ አሽከርካሪው ከፊት ለፊት ለማየት የሚያስቸግርበት ቦታዎች እንደ ቲ ጃንክሽን፣ ሰርቪስ ሮድ፣ ስሊፕ ሌን፣ ሳይድ ሮድ፣ ዩተርን፣ ኤግዚት ፖይንት ላይ ይገኛል። ይህ ሳይን አሽከርካሪው ግዴታ ቆሞ ቅድሚያ እንዲሰጥ ያዛል። ምንም እንኳን ከፊት ትራፊክ ወይም ደግሞ የመኪና እንቅስቃሴ ባይኖርም ግዴታ አቁሞ መንገዱን በማየት እንዲሻገር ያዛል። ጊቭ አዌይ ሳይን ቅድሚያ ስጥ። ይህ ምልክት ዋናው መንገድ ላይ ላሉ ተሽከርካሪዎች ቅድሚያ የሚያሰጥ ነው። ይህም ምልክት ራውንድ አባውት፣ ቲ ጃንክሽን፣ ሳይድ ሮድ፣ ኤግዚት ፖይንት ላይ ይገኛል። ይህም ምልክት በእነዚህ ቦታዎች ላይ በምታዩበት ጊዜ አሽከርካሪው የመኪናውን ፍጥነት በመቀነስ በመንገዱ ላይ ተሽከርካሪ ካለ ቅድሚያ እንዲሰጥ ያዛል። ነገር ግን በመንገዱ ላይ ተሽከርካሪ ከሌለ ማለፍ ይችላል። ጊቭ አዌይ ቱ ፔደስትሪያን ለእግረኛ ቅድሚያ ስጥ። ይህ ምልክት ግዴታ ለእግረኛ ቅድሚያ እንድንሰጥ የሚያዘን ነው። ስሊፕ ሌንን በመኖሪያ ቤት አካባቢ፣ ፓርኪንግ አካባቢ፣ ሾፒንግ ሞል አካባቢ፣ ትምህርት ቤት አካባቢ ያገኙታል። ይህ ምልክት በምታዩበት ጊዜ የመኪናውን ፍጥነት መቀነስ፣ እግረኛ ካለ መኪናውን በማቆም ማሳለፍ ይጠበቅብናል። ዩ መስት ጊቭ አዌይ ቱ ሳይክሊስት ለሳይክሊስት ግዴታ ቅድሚያ መስጠት አለብህ።
አሽከርካሪው ይህን ምልክት በሚያይበት ጊዜ የመኪናውን ፍጥነት መቀነስ፣ ሳይክሊስት ካለ መኪናውን በማቆም እንዲያልፍ ማድረግ አለበት። You must not enter this road. ወደዚህ መንገድ መግባት ክልክል ነው። አሽከርካሪው ይህን ምልክት ካለ መግባት አይችልም። ይህን ምልክት መጣስ ከባድ የሆነ አደጋ ሊፈጥር ይችላል። You must go this way. በዚህ አቅጣጫ ብቻ ተጓዝ። ይህ ምልክት የሚያሳየው ግዴታ በሚያሳየው አቅጣጫ ብቻ እንድንጓዝ ያዘናል። ቀስቱ ምናልባት ወደ ግራ ወይ ወደ ቀኝ ሊሆን ይችላል። ግዴታ ቀስቱ ወደሚያመለክተው አቅጣጫ ብቻ መጓዝ አለብን። አሁን ደግሞ ወደ ሁለተኛው የሚያስጠነቅቁ የምልክት አይነቶች እንሄዳለን። ማንዳቶሪ ሳይን፣ የሚያስገድዱ ምልክት አይነት። ማንዳቶሪ ሳይን ወይም የሚያስገድዱ ምልክት የሚያሳየው አሽከርካሪው ግዴታ ማድረግ ያለበትን ነው። በብዛት ሰማያዊ ባክግራውንድ እና ክብ ቅርጽ አላቸው። አሄድ ኦንሊ ሳይን፣ ወደ ፊት ለፊት ብቻ ተጓዝ። ይህ ምልክት የሚያሳየው አሽከርካሪው ወደፊት ብቻ እንዲጓዝ ነው። ዩተርን ማድረግ አይችልም። ወደ ግራ ወይም ወደ ቀኝ መሄድ አይችልም። ወደ ፊት ለፊት ብቻ እንዲሄድ ያስገድዳል። ተርን ራይት አሄድ፣ ወደ ቀኝ ታጠፍ። ይህ ምልክት የሚያሳየው አሽከርካሪው ወደ ቀኝ እንዲታጠፍ ነው። በብዛት ወደ ዋን ዌይ መንገድ ስንገባ እናገኘዋለን። ተርን ሌፍት፣ ወደ ግራ ታጠፍ። ይህ የሚያሳየው አሽከርካሪው ወደ ግራ እንዲታጠፍ ነው። ተርን ራይት ኦንሊ፣ አሽከርካሪው ወደ ቀኝ ብቻ እንዲሄድ የሚያሳይ ምልክት ነው። ፓስ ኢዘር ሳይድ፣ ይህ ምልክት የሚያሳየው ቀስቱ እንደሚያመለክተው በሁለቱም አቅጣጫ ማሽከርከር ይችላል። ቀኝህን ይዘህ ተጓዝ። ኪፕ ራይት፣ በፓርኪንግ ሎት፣ ኢንተርሴክሽን እና ቲ ጃንክሽን ላይ ይገኛል። ይህ ምልክት ቀኛችንን ይዘን እንድንጓዝ ያስገድደናል። ኪፕ ሌፍት፣ ግራህን ይዘህ ተጓዝ። ይህ ምልክት አሽከርካሪው ግራውን ይዞ እንዲጓዝ የሚያስገድድ ነው። በሮድ ሳይድ እና ዩተርን ላይ ይገኛል። ራውንድ አባውት፣ ይህ ምልክት የሚያሳየው ራውንድ አባውት ወይም አደባባይ መኖሩን እና ቀስቱ እንደሚያመለክተው ካውንተር ክሎክዋይዝ ተከትለን እንድንሄድ የሚያስገድድ ነው። ይህ ምልክት ወደ አደባባይ ስንቀር እናገኘዋለን። ትራም ኦንሊ፣ ለባቡር ብቻ። ይህ ምልክት የሚያሳየው መንገዱ ለባቡር ብቻ የተሰራ ነው። ሌላ ማንኛውም ተሽከርካሪ በዚህ መንገድ ማለፍ አይችልም። ሚኒመም ስፒድ ሊሚት፣ ዝቅተኛ የፍጥነት ገደብ። ይህ ምልክት በፍጥነት መንገድ ወይም ፍሪዌይ ላይ ይገኛል። ይህም ዝቅተኛውን የመኪና ፍጥነት 60 እንደሆነ ይነግረናል። 60 ኪሎ ሜትር ፐር ሃወር፣ ከፍተኛው ደግሞ 120። ያለምንም ምክንያት ከተገለጸው ፍጥነት በታች ወይም ደግሞ 60 ኪሎ ሜትር ፐር ሃወር በታች ማሽከርከር ሊያስቀጣ ይችላል። ፖሊስ ሪዲዩስ ስፒድ፣ ፍጥነትህን ቀንስ፣ ከፊት ፖሊስ አለ። ይህ ምልክት አልፎ አልፎ ፖሊስ ቼክ ማድረግ በሚፈልጉበት ቦታ የሚቀመጥ ምልክት ነው። በዚህ ጊዜ ፍጥነታችንን በመቀነስ የፖሊሶችን ትዕዛዝ ተከትለን ማለፍ ይኖርብናል። አሁን ወደ ሶስተኛው የሚቆጣጠሩ የምልክት አይነቶች እንሄዳለን። የሚከለክሉ የምልክት አይነቶች ወይም ፕሮሂቢትድ ሳይን። የሚከለክሉ የምልክት አይነቶች የሚጠቅሙት አሽከርካሪ ማድረግ የሌለበትን ነገር የሚያሳዩ ናቸው። ምልክቱ አብዛኛው ጊዜ ክብ ሆኖ ነጭ ባክግራውንድ አለው። You must not turn left, ወደ ግራ መታጠፍ ክልክል ነው። ይህ ምልክት ወደ ግራ መታጠፍን ይከለክላል። በብዛት በፓርኪንግ ሎት፣ ጃንክሽን፣ ሰርቪስ ሮድ ላይ ይገኛል። You must not turn right፣ ወደ ቀኝ መታጠፍ ክልክል ነው። ይህ ምልክት ወደ ቀኝ መታጠፍን ይከለክላል። No U-turn፣ ወደ ኋላ ዞሮ መመለስ ክልክል ነው። በብዛት ትራፊክ መብራት ላይ ልናየው እንችላለን። ይህ ምልክት ካለ ወደ ኋላ ዞሮ መመለስ አይቻልም። You must not overtaking፣
ከፊት ያለን መኪና መቅደም ክልክል ነው። ይህ ምልክት ተነልስ፣ ብሪጅ፣ ዳገት ላይ፣ ቁልቁለት ላይ እናገኘዋለን። ይህ ምልክት ባለበት መቅደም ክልክል ነው። ኖ ጉድስ ቬክል፣ ለጭነት መኪና የተከለከለ። ይህ ምልክት የሚያሳየው የጭነት ወይም ከባድ መኪኖች መግባትን የሚከለክል ምልክት ነው። ይህም ምልክት በተነል ወይም ዋሻ፣ ድልድይ ላይ፣ ፓርኪንግ ቦታ፣ የፍጥነት መንገድ ላይ በመስመርና በሰዓት ለይቶ ይከለክለናል። ኖ ሃዛርደስ ማቴሪያል፣ አደጋ ሊያስከትሉ የሚችሉ ዕቃዎችን የጫነ መኪና የተከለከለ ነው። ይህ ምልክት የሚያሳየው ማንኛውም አደጋ ሊያስከትሉ የሚችሉ ዕቃዎችን የጫነ ተሽከርካሪ የተከለከለ እንደሆነ ነው። ኖ ፔዴስትሪያን፣ ለእግረኛ የተከለከለ። ይህ ምልክት እግረኛ መንገዱን ማቋረጥ እንደማይችሉና የተከለከለ እንደሆነ ያሳየናል። ኖ ሳይክሊስት፣ ለሳይክሊስት የተከለከለ ነው። ይህ ምልክት ሳይክሊስት በዚህ መንገድ ማቋረጥ የሚከለክል ነው። ኖ ሆርን፣ ክላክስ ማድረግ ክልክል ነው። ይህ ምልክት ክላክስ መጠቀም ወይም ማድረግ የሚከለክል ነው። በብዛት በትምህርት ቤት፣ መኖሪያ ቤት፣ ሆስፒታል፣ አምልኮ ቦታ ላይ ይገኛል። ፕራዮሪቲ ቱ ኦንካሚንግ ትራፊክ፣ ከፊት ለሚመጣ መኪና ቅድሚያ ስጥ። ይህ ምልክት ማለት ግዴታ ከፊት ለሚመጣው መኪና ቅድሚያ እንድንሰጥ የሚያዘን ነው። በዚህ ምልክት ጥቁር ቀስት የሚያመለክተው ከፊት የሚመጣውን መኪና ሲሆን ቀዩ ደግሞ የእኛን መኪና ያሳያል። ማክሲመም ስፒድ 80 ኪሎ ሜትር ፐር አወር፣ ከፍተኛው የፍጥነት መጠን 80 ኪሎ ሜትር ፐር አወር። ይህ ምልክት የሚያሳየው በዚህ መንገድ ላይ በሰዓት 80 ኪሎ ሜትር በላይ ፍጥነት መጓዝ ክልክል መሆኑን ነው። ማክሲመም ሃይት ሊሚት፣ ከፍተኛ የቁመት መጠን። ይህ ምልክት ከዚህ ቁመት ወይም ደግሞ በምልክቱ ላይ ከተጠቀሰው ቁመት በላይ የሆነ ተሽከርካሪ ማለፍ የተከለከለ መሆኑን ነው። ማክሲመም ዊድዝ ሊሚት ወይም የስፋት መጠን፣ በምስሉ ላይ ከተጠቀሰው ስፋት በላይ የሆነ ተሽከርካሪ ማለፍ የተከለከለ ነው። ማክሲመም ዌይት ወይም ትልቁ የክብደት መጠን፣ በምስሉ ላይ ከተጠቀሰው ክብደት በላይ የሆነ ተሽከርካሪ ማለፍ የተከለከለ ነው። ኳሊፊኬሽን ፕሌት ወይም በሰሌዳ አይነት የሚከለክል ምልክት። ይህ ምልክት ሁሌም ከሌላ ምልክት ጋር ተያይዞ ነው የሚቀመጠው። ማለፍ የማይችሉ የሰሌዳ አይነት እዛ ላይ ወይም በቦክስ ምልክቱ ላይ ይጠቀሳል። አሁን ወደ አራተኛው የሚቆጣጠሩ የምልክት አይነቶች የፓርኪንግ ቁጥጥር ምልክት አይነትን እናያለን። ይህ ምልክት የት ፓርክ ማድረግ እንዳለብን ወይም እንደማንችል፣ መቼና በምን ሰዓት እንደሚፈቀድና እንደማይፈቀድ የሚያሳየን የምልክት አይነት ነው። ፔይድ ፓርኪንግ ሳይን፣ የክፍያ ፓርኪንግ ምልክት። ይህ ምልክት የሚያሳየው የሚከፈል የፓርኪንግ ቦታ ነው። በተጨማሪም የሰዓት ገደብ ተገልጿል። ፓርኪንግ ሳይን ዊዝ ታይም ሪስትሪክሽን፣ የፓርኪንግ ምልክት በሰዓት ገደብ ያለበት። ማንኛውም አሽከርካሪ ይህ ምልክት ባለበት ሳይከፍል ፓርክ ማድረግ አይችልም። ይህ ምልክት የሚያሳየው የፓርኪንግ ቦታው የሰዓት ገደብ እንዳለው ነው። ፓርኪንግ ፎር ፒፕል ኦፍ ዲተርሚኔሽን፣ ለአካል ጉዳተኛ ብቻ የተፈቀደ ፓርኪንግ። ይህ ምልክት የሚያሳየው የፓርኪንግ ቦታው የተፈቀደው ለአካል ጉዳተኛ አሽከርካሪዎች ወይም ለነሱ መኪና ብቻ እንደሆነ ነው። ሜትር ፓርኪንግ፣ ፔይ አት ሜትር። ይህ የሚያሳየው የሚከፈል የፓርኪንግ ቦታ እንደሆነና አቅጣጫው ደግሞ የሚያሳየን ቅርብ ያለ የመክፈያ ማሽንን ነው። ታክሲ ኦንሊ፣ ለታክሲ ብቻ። ይህ ምልክት የሚያሳየው የፓርኪንግ ቦታ የተፈቀደው ለታክሲ ብቻ መሆኑን ነው። በብዛት በሆቴሎች፣ ኤርፖርት፣ ሞል እና ሜትሮ ስቴሽን ላይ ይገኛል። The area are reserved for bus stops፣ ለባስ መቆሚያ ብቻ የተፈቀደ። ይህ ምልክት የሚያሳየው ቦታው ለፐብሊክ ትራንስፖርት ባስ ብቻ መቆሚያ የሚያገለግል መሆኑን ነው። ሎዲንግ ኤንድ አንሎዲንግ ኦንሊ፣ ለመጫንና ለማውረድ ብቻ የተፈቀደ። ይህ ምልክት የሚያሳየው ቦታው ለመጫን እና ለማውረድ ብቻ የሚያገለግል መሆኑን ነው።
ኮሜርሻል ቬሂክል ሎዲንግ ኤንድ አንሎዲንግ ኦንሊ። ይህ ምልክት የሚያሳየን የሚከፈል የፓርኪንግ ቦታ ለንግድ መኪኖች ለማውረድ እና ለመጫን ብቻ የተፈቀደ እንደሆነ ነው። ኖ ስቶፒንግ፣ ማቆም የተከለከለ ነው። ይህ ምልክት የሚያሳየው በዚህ ቦታ ላይ ማቆም ወይም ፓርክ ማድረግ የተከለከለ ነው። ኖ ስቶፒንግ ዊዝ ታይም፣ በተገለጸው ሰዓት ማቆም ክልክል ነው። በዚህ ቦታ ላይ በተገለጸው ሰዓት ላይ ማቆም የተከለከለ ነው። ኖ ዌይቲንግ፣ አቁሞ መጠበቅ የተከለከለ ነው። በዚህ ቦታ ላይ መኪና አቁሞ መጠበቅ ክልክል ነው። የተፈቀደው ፒክ እና ድሮፕ ለማድረግ ብቻ ነው። አሁን ደግሞ አምስተኛውና የመጨረሻው የሆነው የሚቆጣጠሩ የምልክት አይነቶችን እናያለን። ፍሪዌይ ኮንትሮል ሳይን፣ የፍጥነት መንገድ ቁጥጥር ምልክት። ይህ ምልክት የሚጠቅመው የትኛው መንገድ ፍሪዌይ ወይም የፍጥነት መንገድ እንደሆነ ለመለየት የሚያስችለን የምልክት አይነት ነው። ፍሪዌይ ቢግንስ፣ የፍጥነት መንገድ መጀመሪያ። ይህ ምልክት የሚያሳየን የፍጥነት መንገድ መጀመሪያ ወይም እንደጀመረ ነው። አሽከርካሪው የፍጥነት መንገድ በሚያዘው ፍጥነትና ሕግ ማሽከርከር አለበት። ለምሳሌ እዚህ መንገድ ላይ ከገባን በኋላ ትንሹ ወይም ዝቅተኛው የፍጥነት መጠን 60 ኪሎ ሜትር ፐር አወር ነው። ፍሪዌይ ኢንድ፣ የፍጥነት መንገድ ማለቂያ። ይህ ምልክት የሚያሳየን የፍጥነት መንገዱ ማለቁንና ሁሉም የፍጥነት መንገድ ላይ የነበሩ ሕጎች ቀርተው ቀጥሎ የምናገኘውን መንገድ ሕግ ጠብቀን መጓዝ ይኖርብናል። በቀጣዩ የመንገድ ምልክት አይነት የሆነውን የዋርኒንግ ምልክት ወይም ደግሞ የሚያስጠነቅቁ የምልክት አይነቶችን እናያለን። ክፍል 2 ዋርኒንግ ሳይን ወይም የሚያስጠነቅቁ ምልክቶች። ዋርኒንግ ሳይን ወይም የሚያስጠነቅቁ ምልክት። ይህ ምልክት የመንገድ ተጠቃሚዎችን ከፊት ለፊት አደጋ ወይም አደጋ ሊያደርስ የሚችሉ ነገሮችን መኖራቸውን የሚያስጠነቅቁ ናቸው። 3 አይነት የዋርኒንግ ሳይን ወይም የሚያስጠነቅቁ ምልክት አይነቶች አሉ። አንደኛ አድቫንስ ዋርኒንግ ሳይን፣ ቅድመ ማስጠንቀቂያ ምልክት። ሁለተኛ ሃዛርድ ማርከር ዋርኒንግ ሳይን ወይም አደገኛ የማስጠንቀቂያ ምልክቶች። ሶስተኛ ዲያግራማቲክ ዋርኒንግ ሳይን ወይም ስዕላዊ የማስጠንቀቂያ ምልክቶች ተብለው በ3 ይከፈላሉ። አንደኛ አድቫንስ ዋርኒንግ ሳይን፣ ቅድመ ማስጠንቀቂያ ምልክቶች። ይህ ምልክት አይነት በብዛት ትሪያንጉላር ወይም ባለ 3 ማዕዘን ቅርጽ ያላቸው በቀይ መስመርና ነጭ መደባቸው ነጭ የሆነ ወይም ባክግራውንዳቸው ነጭ የሆነ ነው። እነዚህም ከክስተቱ በፊት የሚቀመጡ ናቸው። ትራፊክ ሲግናል ሄድ፣ ከፊት ለፊት የትራፊክ መብራት አለ። ይህ ምልክት ከፊት ለፊት የትራፊክ መብራት እንዳለ የሚነግረን ሲሆን አሽከርካሪው ፍጥነቱን በማስተካከል የትራፊክ መብራቱ በሚያዘው መሰረት በዲሲፕሊን ማሽከርከር ይኖርበታል። ስቶፕ ሳይን ሄድ፣ ከፊት ለፊት ቁም ምልክት አለ። ይህ ምልክት የሚያሳየው ከፊት ለፊት ስቶፕ ሳይን ወይም የቁም ምልክት መኖሩን ነው። ምልክቱ ከማዞራችን በፊት የሚቀመጥ ሲሆን አሽከርካሪዎች ከመዞራቸው በፊት እንዲቆሙና መንገዱ ክፍት ሲሆን እንዲያልፉ የሚያስጠነቅቅ ነው። ጊቭ አዌይ ሳይን ሄድ፣ ከፊት ለፊት ቅድሚያ ስጥ ምልክት አለ። ይህ ምልክት የሚያሳየው ከፊት ለፊት ቅድሚያ የሚያሰጥ ምልክት መኖሩን ነው። አብዛኛው ጊዜ መታጠፊያ ላይ የሚቀመጥ ምልክት ሲሆን አሽከርካሪው ምንጊዜም ከፊት ለፊት ወይም ዋና መንገድ ላይ ላለ ትራፊክ ቅድሚያ መስጠት ይኖርበታል። ራውንድ አባውት ሄድ፣ ከፊት ለፊት አደባባይ አለ። ይህ ምልክት የሚያሳየው ከፊት ለፊት አደባባይ መኖሩን ነው። ባለ 1 ወይም ከአንድ በላይ መስመሮች የያዘ ሊሆን ይችላል። አሽከርካሪው በትክክለኛ መስመሩን ይዞ መጓዝ ይኖርበታል። ቲ ኢንተርሴክሽን ሄድ፣ ቲ ሼፕ ያለው መንገድ ከፊት አለ። ይህ ምልክት ከፊት ለፊት ቲ ሼፕ ያለው መንገድ መኖሩን ያስጠነቅቀናል። በባለ 2 መንገድ ወይም ቱ ዌይ ሮድ ላይ የሚቀመጥ የትራፊክ ምልክት አይነት ነው።
እኛ የምናሽከረክርበት መንገድ ከፊት ለፊት በባለ ሁለት መስመር መንገድ ተቆርጦ ያልፋል። ስለዚህም አሽከርካሪው ፍጥነቱን በመቀነስ መንገዱ ክፍት መሆኑን አረጋግጦ ወደሚፈልግበት አቅጣጫ መጓዝ ይኖርበታል። ሳይድ ሮድ ኤሄድ፣ ከፊት ለፊት ሳይድ ሮድ አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት በቀኝ በኩል የሚገናኝ መንገድ እንዳለ ነው። አሽከርካሪው ግዴታ ፍጥነቱን በመቀነስ አደጋ ሊያስከትሉ የሚችሉ ነገሮች ካሉ በመጠንቀቅ ማለፍ ይኖርበታል። ኢንተርሴክሽን ኤሄድ፣ ከፊት መስቀለኛ መንገድ አለ። ይህ ምልክት የሚያስጠነቅቀው ያንተን መንገድ ከፊት ለፊት ሌላ መንገድ አቋርጦት እንደሚያልፍ ነው። ይህ ምልክት በባለ ሁለት መንገድ ላይ ይኖራል። አሽከርካሪው ግዴታ ፍጥነቱን በመቀነስ አደጋ ሊያስከትሉ የሚችሉ ነገሮችን በመጠንቀቅ ማለፍ ይኖርበታል። ስታገርድ ጃንክሽን ኤሄድ፣ ከሁለት ተቃራኒ አቅጣጫ የሚመጣ መንገድ አለ። ይህ ምልክት የሚያስጠነቅቀው ሁለት ተቃራኒ የሆኑ መንገዶች አንደኛው በግራ አንደኛው ደግሞ በቀኝ ከዋናው መንገድ ጋር የሚገናኝ ነው። መንገዶቹ በአጭር ርቀት ልዩነት ከዋናው መንገድ ጋር ይገናኛሉ። ስለዚህ አሽከርካሪው በዚህ ቦታ ላይ ሲደርስ በጥንቃቄ ማሽከርከር ይኖርበታል። ከሁለቱ በአንዱ ወይም በሁለቱም አቅጣጫ ሌላ ተሽከርካሪ ሊመጣ ስለሚችል። ጃንክሽን ኤሄድ፣ ከጎን የሚገናኝ መንገድ አለ። ይህ ምልክት የሚያስጠነቅቀው መንገዱ በቀኝ በኩል ወደ ዋናው መንገድ የሚቀላቀል ሌላ መንገድ መኖሩን ነው። አሽከርካሪው ንቁ ሆኖ ማሽከርከር ይኖርበታል። ለሚመጣው ትራፊክ መርጅ ፍሮም ዘ ሌፍት ሄድ፣ መንገዱ በግራ በኩል ተቆርጦ ያልፋል። ይህ ምልክት የሚያስጠነቅቀው ያንተ መንገድ ከፊት ለፊት በግራ በኩል በዋና መንገድ ተቆርጦ ያልፋል። አሽከርካሪው ፍጥነቱን በሚያስፈልገው መጠን በማስተካከል ትራፊኩን መቀላቀል ይኖርበታል። ቱ ዌይ ትራፊክ፣ ባለ ሁለት መንገድ አለ። ይህ ምልክት ከፊት ለፊት ባለ ሁለት አቅጣጫ መንገድ መኖሩን ነው የሚያስጠነቅቀን። ይህ ምልክት የሚያገኙት በባለ ሁለት መንገድ መጀመሪያ ላይ ነው። በዚህ መንገድ ላይ አሽከርካሪው መስመሩን ጠብቆ በጥንቃቄ ማሽከርከር ይኖርበታል። ቱ ዌይ ትራፊክ ክሮስስ ዋን ዌይ ሮድ ኤሄድ፣ ባለ ሁለት አቅጣጫ መንገድ ከፊት ለፊት ባለ አንድ አቅጣጫ መንገድን አቋርጦ ያልፋል። ይህ ምልክት ማለት ባለ ሁለት አቅጣጫ መንገድ ከፊት ለፊት ባለ አንድ አቅጣጫ መንገድ አቋርጦ ያልፋል። አሽከርካሪው ከፊት ለፊት በሁለቱም አቅጣጫ የሚመጣውን ተሽከርካሪ በማየት ወደ ግራ ወይም ወደ ቀኝ ማለፍ ይኖርበታል። ዱዋል ኬሬጅ ዌይ ኢንድስ፣ ባለ ሁለት መንገድ ማለቂያ። ይህ ምልክት ማለት ባለ ሁለት የነበረው መንገድ ማለቂያና ወደ ባለ አንድ መንገድ በመሆን የሚቀጥል መንገድ ነው። ባለ ሁለት የነበረው መንገዱ በሁለቱም አቅጣጫ መኪኖች የሚያልፉበት እና መሃሉ በመንገድ አካፋይ የተከፈለ ሲሆን፣ ባለ አንድ መንገድ ደግሞ በሁለቱም አቅጣጫ መኪኖች የሚተላለፉ ሲሆን መሃሉ ግን በመስመር ብቻ የተከፈለ ነው። ከርቭ ኦር ቤንድ ኢን ዘ ሮድ፣ ከፊት ለፊት ከርቭ ወይም መታጠፊያ አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት ወደ ቀኝ ከርቭ መኖሩን ነው። አሽከርካሪው ግዴታ ፍጥነቱን መቀነስ፣ መኪናውን መቆጣጠርና መስመሩን ጠብቆ ማሽከርከር ይኖርበታል። ከርቭ ኢን ዘ ሮድ ቱ ዘ ሌፍት፣ ከፊት ለፊት ወደ ግራ ከርቭ አለ ወይም መታጠፊያ አለ። ከርቭ ኦር ቤንድስ ኢን ዘ ሄድ፣ ይህ ምልክት የሚያስጠነቅቀው ከፊት ለፊት ደብል ከርቭ ወይም ቤንድ በመጀመሪያ ወደ ግራ ከዚያ ወደ ቀኝ መኖሩን ነው። አቅጣጫው እንደ መንገዱ ሊቀያየር ይችላል። መጀመሪያ ወደ ቀኝ ከዚያ ወደ ግራ ሊሆን ይችላል እንደ ሁኔታው። ራይት ሃንድ ሌን ኢንድስ ኤሄድ፣ በቀኝ በኩል ያለው መስመር ከፊት ያልቃል። ይህ ምልክት የሚያሳየው በቀኝ በኩል ያለው መስመር ማለቁንና አሽከርካሪው ግዴታ ፍጥነቱን በማስተካከል መስመሩን መቀየር እንዳለበት ነው። ሮድ ናሮስ ኦን ዘ ራይት ሳይድ ኤሄድ፣ መንገዱ በቀኝ በኩል እየጠበበ ይሄዳል።
ይህ ምልክት የሚያስጠነቅቀው መንገዱ በቀኝ በኩል እየጠበበ እንደሚሄድ ነው። አሽከርካሪው መስመሩን በማስተካከል ማሽከርከር ይኖርበታል። ሮድ ናሮስ ኦን ዘ ሌፍት ሳይድ አሄድ። ይህ ደግሞ መንገዱ በግራ በኩል እየጠበበ እንደሚሄድ ነው የሚያስጠነቅቀን። ሮድ ናሮስ ኦን ቦዝ ሳይድ። መንገዱ በሁለቱም በኩል እየጠበበ ይሄዳል። ይህ ምልክት የሚያሳየው መንገዱ በሁለቱም በኩል እየጠበበ እንደሚሄድ ነው። አሽከርካሪው እንደ ሁኔታው መስመሩን በማስተካከል በጥንቃቄ ማሽከርከር ይኖርበታል። ሌፍት ሌን ክሎዝ አሄድ። የግራ መስመሩ ከፊት ለፊት ዝግ ነው። ይህ ምልክት የሚያሳየው ከፊት ለፊት የግራ መስመር ዝግ መሆኑን ነው። አሽከርካሪው በግራ በኩል ከሆነ እያሽከረከረ ያለው ወደ ቀኝ በመቀየር ማሽከርከር፣ ቀኝ ላይ ደግሞ ከሆነ በግራ በኩል ተሽከርካሪዎች ሊመጡ ስለሚችሉ በጥንቃቄ ማሽከርከር ይኖርበታል። ራይት ሃንድ ሌን ኢንድስ አሄድ። በቀኝ በኩል ያለው መስመር ከፊት ለፊት ዝግ ነው። ዳይቨርሽን ቱ ኦፖዚት ኬሬጅ ዌይ አሄድ። ይህ ምልክት የሚያሳየው መንገዱ ከፊት የሚመጣ ወይም ኦፖዚት መንገድን አቋርጦ እንደሚያልፍ ነው። በብዛት ለጊዜያዊ ጉዳይ የሚውል የመንገድ ምልክት አይነት ነው። ኖ ስሩ ሮድ። መግባት የተከለከለ ነው። ይህ ምልክት የሚያስጠነቅቀው መንገዱ ከፊት ብሎክ ወይም የተከለከለ ወይም ዝግ መንገድ መሆኑን ነው። አሽከርካሪው አማራጭ መንገድ መጠቀም ይኖርበታል። ዩ ተርን አሄድ። ከፊት ዞሮ መመለሻ ወይም ዩተርን አለ። ይህ ምልክት የሚያሳየው ከፊት ለፊት ዩተርን ወይም ዞሮ መመለሻ መንገድ መኖሩን ነው። ስቴፕ ሂል አፕዋርድስ አሄድ። ከፊት ዳገት አለ። ይህ ምልክት የሚያሳየው መንገዱ ከፊት ዳገታማ መሆኑን ነው። አሽከርካሪው በእነዚህ መንገድ ሲደርስ መቅደም፣ መስመር መቀየር፣ ማቆም የለበትም። መስመሩን ጠብቆ በጥንቃቄ ማሽከርከር ይኖርበታል። ስቲፕ ሂል ዳውንዋርድስ። ከፊት ቁልቁለት አለ። ይህ ምልክት የሚያስጠነቅቀው ከፊት መንገዱ ቁልቁለታማ እንደሆነ እና አሽከርካሪው በዚህ መንገድ መቅደም፣ መስመር መቀየር፣ ማቆም በመቀነስ በጥንቃቄ ማሽከርከር አለበት። ፔዴስትሪያን ክሮስ አሄድ። ከፊት የእግረኛ ማቋረጫ አለ። ይህ ምልክት የሚያስጠነቅቀን ከፊት ለፊት የእግረኛ ማቋረጫ መኖሩንና አሽከርካሪው ፍጥነቱን በመቀነስ እግረኛ ካለ ቅድሚያ በመስጠት በጥንቃቄ እንዲያሽከረክር ነው። ችልድረን። ከፊት ለፊት ህፃናት አሉ። ይህ ምልክት የሚያስጠነቅቀው በአካባቢው ህፃናት ሊኖሩ ስለሚችሉ አሽከርካሪው ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። በብዛት በትምህርት ቤት ፓርኪንግ፣ መጫወቻ ቦታዎች ላይ ይገኛል። ባይስክል ክሮሲንግ አሄድ። ከፊት ለፊት ብስክሌት ማቋረጫ አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት ሳይክል ማቋረጫ እንዳለና አሽከርካሪው ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። አኒማልስ የእንስሳት ማቋረጫ። ይህ ምልክት የሚያስጠነቅቀው ከፊት ለፊት እንስሳቶች መንገዱን ሊያቋርጡ ስለሚችሉ አሽከርካሪው በጥንቃቄ እንዲያሽከረክር ነው። አሽከርካሪው እንስሳቶችን በመንገድ ላይ በሚያይበት ሰዓት በቂ ርቀት በመተው ክላክስ ባለመጠቀም ማሽከርከር ይኖርበታል። ሮድ ወርከርስ አሄድ። ከፊት ለፊት የመንገድ ሰራተኞች አሉ። ይህ ምልክት የሚያስጠነቅቀው ከፊት ለፊት የመንገድ ሰራተኞች እንዳሉና አሽከርካሪው ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። ማክሲመም ሄድሩም አሄድ። ትልቁ የቁመት መጠን ምልክቱ ላይ እንደምታዩት 4.9 ሜትር ነው ይላል። ይህ ምልክት በዋሻ፣ በድልድይ፣ በቤዝመንት ፓርኪንግ አካባቢ የሚቀመጥ ከዚህ ቁመት በላይ የሆነ ተሽከርካሪ ማለፍ እንደማይችል የሚያስጠነቅቅ ነው። ተነል ወይም ዋሻ። ይህ ምልክት የሚያስጠነቅቀው ከፊት ለፊት ዋሻ መኖሩን ነው። አሽከርካሪው ወደ ዋሻው ከመግባቱ በፊት የቁመት መጠን ወይም የስፋት መጠን ማወቅ፣ መንገዱ እንዲታየው መብራት በማብራት በጥንቃቄ ማለፍ ይኖርበታል። ሎው ፍላይንግ ኤርክራፍት አሄድ። በቅርብ ከፍታ የሚበር አውሮፕላን አለ። ይህ የሚያስጠነቅቀው በዚህ አካባቢ በቅርብ ከፍታ አውሮፕላን ሊበር ስለሚችል አሽከርካሪው ሳይረበሽ በጥንቃቄ እንዲያሽከረክር ነው። በዚህ አካባቢ መኪና ማቆም፣ ፎቶ ማንሳት የተከለከለ ነው።
ምልክቱ በብዛት በኤርፖርት አካባቢ ይገኛል። ኦፕኒንግ ብሪጅ አሄድ የሚከፈት ድልድይ ከፊት አለ። ይህ ምልክት የሚያሳየው ከፊት ለፊት የሚከፈት ብሪጅ መኖሩንና አሽከርካሪው በእነዚህ አካባቢ መንገድ ለትራፊክ ክፍት መሆኑንና አለመሆኑን በማረጋገጥ መጓዝ ይኖርበታል። ኪይ ሳይድ ኦር ሪቨር ባንክ አሄድ ከፊት ለፊት የወንዝ ዳርቻ አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት የወንዝ ዳርቻ መኖሩንና አሽከርካሪው በዚህ አካባቢ ሲያሽከረክር የወንዙ ዳርቻ ወይም ግድግዳ እየተቆረጠ ወደ ወንዙ ሊገባ ስለሚችል በጥንቃቄ እንዲያሽከረክር ነው። ሪስክ ኦፍ ፎሊንግ ሮክ ናዳ ስለሚያጋጥም ተጠንቅቀህ አሽከርክር። ይህ ምልክት የሚያስጠነቅቀው ከፊት ናዳ ሊኖር ስለሚችል አሽከርካሪው በጥንቃቄ እንዲያሽከረክር ነው። ሃይ ቮልቴጅ ኦቨርሄድ አሄድ ከፊት ከፍተኛ የኤሌክትሪክ መስመር ያልፋል። ይህ ምልክት የሚያስጠነቅቀው ከፊት ከፍተኛ ኃይል ተሸካሚ ኬብል ከላይ እንደሚያልፍና አሽከርካሪው የመኪናውን ከፍታ በማወቅ በዛ ቦታ ላይ ፓርክ አለማድረግ፣ መጫንና ማውረድ የተከለከለ መሆኑን በመረዳት በጥንቃቄ ማሽከርከር ይኖርበታል። ስፒድ ሃምፕስ አሄድ የፍጥነት መቀነሻ ከፊት ለፊት አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት የፍጥነት መቀነሻ ስላለ አሽከርካሪ ፍጥነቱን በመቀነስ እንዲያልፍ ነው። በብዛት በመኖሪያ ቤት አካባቢ፣ ትምህርት ቤት፣ ፓርክ አካባቢ ይኖራል። አንኢቭን ሮድ ከፊት ያልተስተካከለ ወይም ገባ ወጣ መንገድ አለ። ይህ ምልክት የሚያስጠነቅቀው ከፊት መንገዱ ገባ ወጣ ስለሆነ አሽከርካሪ ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። አዘር ዳንጀር አሄድ አስጊ ወይም አደገኛ መንገድ ስለሚያጋጥም ተጠንቅቀህ አሽከርክር። ይህ ምልክት የሚያስጠነቅቀው ከፍተኛ ወይም አደገኛ መንገድ ስለሚያጋጥም አሽከርካሪው ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። ሉዝ ቺፒንግ የሚፈናጠጥ ጠጠር ከፊት አለ። ይህ ምልክት በብዛት ተለዋጭ መንገድ ወይም በጥገና ላይ ያለ መንገድ ላይ ይኖራል። አሽከርካሪው በዚህ አካባቢ ሲደርስ ፍጥነቱን በመቀነስ በጥንቃቄ ማሽከርከር ይኖርበታል። ስሊፐሪ ሮድ የሚያንሸራትት መንገድ ከፊት አለ። ይህ ምልክት የሚያስጠነቅቀው መንገዱ የሚያንሸራትት ስለሆነ በጥንቃቄ እንድናሽከረክር ነው። አሽከርካሪው ፍጥነቱን በመቀነስ ድንገተኛ ፍሬን ባለመያዝ በዝግታ እንዲያሽከረክር ያስጠነቅቃል። ቢዌር ኤጅዌይ ሶፍት በቀኝ በኩል የመንገዱ ዳርቻ አሸዋማ ነው ወይም ደግሞ ለስላሳ ነው። ይህ ምልክት የሚያስጠነቅቀው የመንገዱ አሸዋማ ስለሆነ አሽከርካሪው መስመሩን ጠብቆ እንዲያሽከረክር ነው። ትራም ክሮሲንግ አሄድ ከፊት ባቡር መንገዱን ያቋርጣል። ይህ ምልክት የሚያስጠነቅቀው መንገዱ ከፊት ባቡር ከቀኝ ወደ ግራ ወይም ደግሞ ከግራ ወደ ቀኝ ሊያቋርጥ ስለሚችል በጥንቃቄ እንድናሽከረክር ነው። ትራም ኦር ሬልዌይ ክሮሲንግ ቱ ዘ ራይት በቀኝ በኩል ባቡር ወይም የባቡር ሀዲድ ያቋርጣል። ይህ ምልክት የሚያስጠነቅቀው አሽከርካሪዎች ወደ ቀኝ በሚገቡ ሰዓት በቀኝ በኩል ባቡር ወይም ሀዲድ ስለሚያቋርጥ በጥንቃቄ እንዲያሽከረክሩ ነው። ትራም ኦር ሬልዌይ ክሮሲንግ ቱ ዘ ሌፍት በግራ በኩል ባቡር ወይም የባቡር ሀዲድ ያልፋል። አሁን ደግሞ የሚያስጠነቅቁ ምልክት አይነት የሆነውን ሃዛርድ ማርኪንግ ሳይን ወይም አደገኛ ምልክቶችን እናያለን። ሃዛርድ ማርኪንግ ሳይን፣ ሃዛርድ ማርከር ሳይን አደገኛ ምልክት። ይህ ምልክት እንደ ድልድይ፣ የመንገድ ዳር መጠበቂያዎች ወይም የትራፊክ ደሴት አካላዊ አደጋዎችን ለመቀነስ የሚቀመጡ ናቸው። እነዚህ ምልክቶች በምሽት ሰዓት የመኪና መብራት በሚበራባቸው ሰዓት የሚያንጸባርቁ ናቸው። ሃዛርድ ፕሌት ይህ ምልክት የሚያስጠነቅቀው ድልድይ ወይም የመንገድ ዳር መጠበቂያ መኖሩንና አሽከርካሪው መስመሩን ጠብቆ እንዲያሽከረክር ነው። ሃዛርድ ማርከር ይህ ምልክት የሚጠቅመው የሚመጣውን ትራፊክ ወደ ሁለቱም አቅጣጫ ለመከፋፈል ነው። ሲንግል ሼርፖን ራይት
ይህ ምልክት የሚያሳየው ወደ ቀኝ አቅጣጫ መቀየሩን ነው። ይህ ምልክት በመንገድ ዳር መጠበቂያዎች ላይ የሚቀመጥ ሲሆን ከርቡን ጠብቀን እንድናሽከረክር የሚያስጠነቅቁ ናቸው። ሲንግል ሼቭሮን ሌፍት። ይህ ምልክት የሚያሳየው መንገዱ ወደ ግራ አቅጣጫ መቀየሩንና ከርቡን ጠብቀን እንድናሽከረክር ነው። መልቲፕል ሼቭሮን ራይት። ይህ ምልክት የሚያስጠነቅቀው አሽከርካሪው ቀስቱ እንደሚያመለክተው ወደ ቀኝ እንዲታጠፍ ነው። መልቲፕል ሼቭሮን ሌፍት። ይህ የላይኛው ተቃራኒ ነው፣ ወደ ግራ እንድንሄድ የሚያዘን ነው። ቲ ጃንክሽን ሼቭሮን። ይህ ምልክት የሚያሳየው አሽከርካሪ ወደ ፈለገው አቅጣጫ ወደ ግራ ወይም ወደ ቀኝ መሄድ እንደሚችል ነው። ሲንግል ትራም ኦር ሬልዌይ ላይን ክሮሲንግ ኤሄድ። ይህ የሚያስጠነቅቀው መንገዱ ላይ ባለ አንድ የባቡር ወይም ደግሞ ባቡር ያቋርጣል። ስለዚህ አሽከርካሪው በጥንቃቄ ማሽከርከር እንዳለበት ነው። ቱ ኦር ሞር ዛን ቱ ሬልዌይ ክሮሲንግ ኤሄድ ኦቨር ሮድ። ሁለት ወይም ከሁለት በላይ የሆኑ የባቡር ሀዲድ መንገዱን ስለሚያቋርጡ ተጠንቅቀ አሽከርክር። የሚያስጠነቅቁ የምልክት አይነት የሆነው ሶስተኛው ዲያግራማቲክ ዋርኒንግ ሳይን ወይም ስዕላዊ የማስጠንቀቂያ ምልክት ነው። ይህ ምልክት ትሪያንጉላር ወይም በባለ ሶስት ጎን ምልክት ላይ ለማስቀመጥ ቦታው በቂ ስለማይሆን በዚህ በምታዩት መንገድ እንዲሆን ተደርጎ የሚቀመጥ የማስጠንቀቂያ የምልክት አይነት ነው። ይህ ምልክት አሽከርካሪው ቀድሞ ተሽከርካሪውን በሚያስፈልገው ሁኔታ ላይ በማድረግ እንዲያሽከረክር ይነግረናል። በብዛት የፍጥነት መንገድ ላይ ይገኛል። ራይት ሌን ሄድ ክሎዘር። የቀኝ መስመር ከፊት ዝግ ነው። ይህ ምልክት የሚያሳየው ከፊት በቀኝ በኩል ያለው መስመር ዝግ እንደሆነና አሽከርካሪው መስመሩን በጥንቃቄ በመቀየር እንዲያሽከረክር ነው። አዲሽናል ሌን አድድ። በቀኝ በኩል ተጨማሪ መስመር ከፊት አለ። ይህ ምልክት የሚያሳየው ተጨማሪ መስመር በቀኝ በኩል እንደሚጨመር ነው። 5 ሌን መርጅ ቱ 4 ሌን። ባለ 5 መስመር መንገድ ወደ ባለ 4 መስመር መንገድ ይቀየራል። እነዚህ ደግሞ ዳይሬክሽናል ሪስትሪክሽን ናቸው፣ ወይም በመስመር ለይተው የሚከለክሉ ማለት ነው። በዚህ መስመር ላይ የጭነት መኪና ማሽከርከር አይፈቀድም። ይህ ምልክት የሚያሳየው ከባድ መኪኖች በምስሉ ላይ በሚያሳየው መስመር ማሽከርከር ክልክል መሆኑን ነው። በምስሉ ላይ እንደምታዩት በግራ መስመር ላይ ያሉ ተሽከርካሪዎች ግዴታ ወደ ግራ መታጠፍ ይኖርባቸዋል። ቢጊኒንግ ኦፍ ሚዲያ የአካፋይ መንገድ መጀመሪያ። ኢንድ ኦፍ ሚዲያን የአካፋይ መንገድ ማለቂያ። ጆይኒንግ ሌን ይህ ምልክት የሚያሳየው ከፊት ለፊት በግራ ወይም በቀኝ በኩል የሚቀላቀል መስመር መኖሩን ነው። ቱ ሌን ተርኒንግ ራይት ኤንድ ዋን ሌን ሜኪንግ ዩተርን። ይህ ምልክት የሚያሳየው ሁለቱ መስመሮች ወደ ቀኝ ይሄዳሉ፣ አንዱ መስመር ደግሞ ዩተርን ያደርጋል። ትራም ሩትስ ኢን ቦዝ ዳይሬክሽን በሁለቱም አቅጣጫ የባቡር ማለፊያ አለ። ትራም ሩት ኢን ሲንግል ዳይሬክሽን ባለ አንድ አቅጣጫ ባቡር ማለፊያ። ይህ የሚያሳየው ወደ አንድ አቅጣጫ የሚያልፍ ባቡር መኖሩን ነው። ቀስቱ ደግሞ አቅጣጫውን ያመለክታል። በዚህ ክፍል ትራፊክ ምልክት አይነት የሆነውን የሚያስጠነቅቁ የምልክት አይነቶችን አይተናል። በቀጣይ ወይም ደግሞ በክፍል 3 ሶስተኛው የመንገድ አይነት ምልክት የሆነውን ጋይድ ሳይን ወይም መረጃ ሰጪ ምልክት አይነቶችን እናያለን። ጋይድ ሳይን ወይም መረጃ ሰጪ የመንገድ ምልክት ልዩ ልዩ መረጃዎችን በጽሁፍና በስዕል በያዘ ሰሌዳ ወይም ቦርድ መረጃን ያስተላልፋሉ። መረጃዎቹም አቅጣጫን አመልካች የመንገድ ዳር ምልክቶችን፣ የመንገድ ቅድመ ሁኔታዎችን፣ የመንገድ ዘላቂ መሆንንና አለመሆንን፣ የከተሞችን አቅጣጫ ርቀት የመሳሰሉትን በጽሁፍና በቀስት በታገዘ መልእክት አቅጣጫዎችን ይጠቁማሉ። ይህም አሽከርካሪዎችን በተለያየ ሁኔታ ያግዛቸዋል። መዳረሻቸውን እንዲያገኙ፣ ግራ እንዳይጋቡ ቅድመ ግምት መረጃዎችን በመስጠት የአቅጣጫ ለውጦችን አስቀድመው እንዲወስዱ ያግዛቸዋል።
ጋይድ ሳይን ወይም መረጃ ሰጪ ምልክት የተለያዩ የባክግራውንድ ቀለም አይነቶችን ይጠቀማሉ። ከእነዚህም ውስጥ ብሉ ወይም ሰማያዊ። ይህ አይነት ምልክት የሚገኘው ናሽናል ሩት ወይም ኢምሬቶችን የሚያገናኙ መንገዶች ላይ ሲሆን ኢምሬት ኢምበለም ሩትን የያዘ ነው። ግሪን ወይም አረንጓዴ። ይህ አይነት ምልክት በከተማ ውስጥ በዋና መንገድ ላይ የሚገኝ ምልክት ነው። ነጭ ወይም ዋይት። ይህ አይነት ምልክት በሎካል ፖይንት ወይም ሰፈር ውስጥ ባለ መንገድ የሚገኝ ምልክት ነው። ብራውን ወይም ቡኒ። ተጨማሪ መረጃዎችን የሚሰጡ ምልክቶችን ወይም ሲምቦል ተጠቅሞ መረጃዎችን ያስተላልፋል። ኤግዛምፕልስ ኦፍ ኢምበለም። በጋይድ ሳይን ወይም መረጃ ሰጪ ምልክት አይነቶች የሚጠቀሙት ኢምበለም ወይም ሲምቦል ወይም ምልክት አይነቶች ኢምሬት ሩት ኢምበለም በፋልከን ወይም ጭልፊት ስዕል ላይ ኢ ፊደልና 2 ወይም 3 ዲጂት ቁጥሮችን ይጠቀማል። ይህም አንዱን ኢምሬት ከሌላው ኢምሬት ጋር የሚገናኝበትን ነጥቦች ያሳየናል። ዱባይ ሩት ኢምበለም በዱባይ ውስጥ በሚገኙ መንገዶች ላይ በፎልድ የዲ ፊደልና 2 ወይም 3 ዲጂት ቁጥሮችን ተጠቅሞ አቅጣጫዎችንና መረጃዎችን ያሳውቀናል። ጋይድ ሳይን ታይፕ ወይም መረጃ ሰጪ የምልክት አይነቶች ትሬል ብሌዚንግ ጋይድ ሳይን፣ አድቫንስ ጋይድ ሳይን፣ ኤግዚት ዳይሬክሽን ሳይን እና አዘር ኢምፖርታንት ሳይን። እነዚህንም እንደሚከተለው እናያቸዋለን። ትሬል ብሌዚንግ ጋይድ ሳይን የምንፈልገውን መንገድ የሚጠቁሙ ናቸው። በላያቸው ላይ ምልክት ወይም ቁጥር ያላቸው አሽከርካሪዎች የሚፈልጉትን መዳረሻ የሚወስዳቸው መንገድ ላይ መሆናቸውን የሚያሳውቁ ናቸው። 6 አይነት በብዛት ጥቅም ላይ የሚውሉ ትሬል ብሌዚንግ ጋይድ ሳይን አይነቶች አሉ። እነዚህም ኤርፖርት ሳይን የኤርፕሌን ምስል የያዘና ወደ ኤርፖርት አቅጣጫ የሚጠቁም ነው። ሁለተኛ ሲቲ ሴንተር ሳይን ወደ ሲቲ ሴንተር አቅጣጫ የሚጠቁም መረጃ ሰጪ ምልክት ነው። ሶስተኛ ኢምሬት ሩት ሳይን የፋልከን ወይም ጭልፊት ምስል ላይ የኢ ፊደልና 2 ዲጂት ቁጥር ያለው አንዱን ኢምሬት ከሌላው ኢምሬት ጋር የሚያገናኝ መንገድ ነው። ዱባይ ሩት ሳይን በላዩ ላይ የዲ ፊደልና 2 ዲጂት ቁጥር ያለበት የዱባይ መንገዶችን አቅጣጫዎችን የሚጠቁም ነው። ፍሪዌይ ሳይን ይህ የፍሪዌይ ሳይን የያዘ የፍሪዌይ ወይም የፍጥነት መንገድ የሚገኝበትን አቅጣጫ ያሳየናል። ቱሪስት ዴስቲኔሽን ሳይን መደቡ ቡኒ የሆነ በብዛት የቱሪስት መዳረሻዎችንና ሌሎች ላንድማርክ አቅጣጫዎችን ይጠቁመናል። ሁለተኛ የጋይድ ሳይን ወይም መረጃ ሰጪ ምልክት የሆነው አድቫንስ ጋይድ ሳይን። አድቫንስ ጋይድ ሳይን በላዩ ላይ ሩት ኢምበለም፣ ትሬል ብሌዚንግ ሳይን እና የአቅጣጫ መረጃዎችን የያዘ ነው። አሽከርካሪ ወደሚፈልገው አቅጣጫ የሚያመቸውን መስመር በመያዝ ማሽከርከር ይኖርበታል። ኤግዚት ዳይሬክሽን ሳይን አሽከርካሪዎች ኤግዚት ለማድረግ ትክክለኛ መስመር ላይ መሆናቸውን መረጃ የሚሰጥ የምልክት አይነት ነው። ባለ ነጭ መደብ ሆኖ ጥቁር ቀስት ምልክት ያለበት መስመር ከዋናው መንገድ ሙሉ በሙሉ የሚያስወጣን ሲሆን ሰማያዊ መደብና ነጭ ቀስት ያለበት ደግሞ ቀጣዩን ኤግዚት የምናደርግበትን መስመር የሚያሳየን ነው። አዘር ኢምፖርታንት ሳይን የተለያዩ መረጃዎችን ለአሽከርካሪዎች የሚሰጡ የምልክት አይነቶች ናቸው። ከነዚህም ውስጥ ኖ ስሩ ሮድ መንገዱ ከፊት ለፊት ዝግ ስለሆነ ሌላ አማራጭ መንገድ እንድንጠቀም መረጃ የሚሰጥ ነው። ፕራዮሪቲ ኦቨር ቬሂክል ፍሮም ዘ ኦፖዚት ሳይድ በተቃራኒ አቅጣጫ ለሚመጣው ተሽከርካሪ ቅድሚያ እንድንሰጥ መረጃ የሚሰጥ ነው። ፓርኪንግ ሳይን የፓርኪንግ ቦታ መኖሩን መረጃ የሚሰጥ ነው። ሆስፒታል ሳይን ሆስፒታል መኖሩን መረጃ የሚሰጥ ምልክት ነው። ካውንትዳውን ማርከርስ ምልክት ከሌላ የምልክት አይነት ጋር አንድ ላይ ሆኖ ለመድረስ የቀረንን ርቀት የሚያሳየን ነው። እያንዳንዱ መስመር 100 ሜትር ርቀትን ይወክላል። በብዛት ማደያ፣ አደባባይ፣ ፓርኪንግ፣ ሆስፒታል ምልክት ጋር ይገኛል። ኖ ተርኒንግ ፎር ሎሪስ
ለጭነት መኪና ዩተርን የተከለከለ መሆኑን መረጃ የሚሰጥ ምልክት ነው። ሰፕሊመንተሪ ኢንፎርሜሽን ሳይን ኖ ዌይቲንግ ቆሞ መጠበቅ የተከለከለ መሆኑን መረጃ የሚሰጥ ነው። ማውረድና መጫን ብቻ ይቻላል። ፓርኪንግ ፎር ካንትሪ ዲፕሎማት ካር ኦንሊ ፓርኪንግ ለዲፕሎማት መኪና ብቻ። በብዛት በኤምባሲ አካባቢ ይህንን ምልክት ታዩታላችሁ። ዳይቨርሽን ኦፍ ትራፊክ ሩት ይህ ምልክት በጊዜያዊነት የሚቀመጥ ሲሆን በኮንስትራክሽን ዞን ወይም መንገድ ጥገና ወይም ለውጥ በሚደረግበት ጊዜ የሚቀመጥ ነው። አዘር ሰፕሊመንታሪ ሳይን ይህ ምልክት ከሌሎች ምልክቶች ጋር ተያይዞ የሚቀመጥ ሲሆን ስለ ቦታው ርቀት ወይም መረጃ የሚሰጥ ነው። ሪፍሌክቲቭ ማርከር ፖስት በብዛት ከርቭ ላይ የሚገኝ ሲሆን አሽከርካሪዎችን ከርቭ ቦታ ላይ መድረሳቸውንና ከርቭ ጠብቀው እንዲዞሩ መረጃ የሚሰጥ ነው። ሌን ዩዝ ሲግናል ማሽከርከር የምንችልበትንና የማንችልበትን መስመር መረጃ ይሰጠናል። ሌን ሄድ ኦፕን ከፊት መስመሩ ክፍት ነው። ከፊት መስመሩ ክፍት መሆኑንና መጠቀም እንደምንችል መረጃ የሚሰጥ ነው። ሌን ሄድ ክሎዝ ከፊት መስመሩ ዝግ ነው። ከፊት መስመሩ ዝግ ስለሆነ መጠቀም እንደማንችል መረጃ የሚሰጠን ነው። ሪዲዩስ ስፒድ ነው ፍጥነታችሁን ቀንሱ። ዱ ኖት ኢንተር ጃንክሽን በብዛት ትራም ወይም ባቡር ያለበት ቦታ ላይ ሲገኝ የመንገዱን መውጫ ወይም ኤግዚት ክፍት ካልሆነ በቀር ወደ ጃንክሽን መግባት ይከለክላል። ፔናልቲ ፎር ሬድ ላይት የመብራት ቅጣት መብራት መጣስና ለአደጋ ምክንያት መሆን የሚያስከትለውን ቅጣት ማክሲመም 30,000 ድርሃም እና መንጃ ፍቃድ እስከ መታገድ እንደሚያደርስ መረጃ የሚሰጠን ነው። ኪፕ ኦፍ ትራምዌይ ይህ ምልክት ለእግረኞች ከባቡር መስመሩ ላይ እንዳይሆኑ የሚያሳይ ነው። በተጨማሪም ቅጣቱ እዛ ላይ እንደተገለጸው እስከ 1000 ድርሃም ቅጣት አለው። ቫሪየብል ሜሴጅ ሳይን ቪኤምኤስ የተለያዩ መልእክቶች ማስተላለፊያ ከፊት ለፊት ያለውን የመንገድ ሁኔታዎች የሚያሳይ የዌዘር ኮንዲሽን፣ ትራፊክ ሁኔታውን፣ ኮንስትራክሽን ስራና ወዘተ የሚነግረን ነው። ሳሊክ የአረበኛ ቃል ሲሆን ትርጉሙም ክፍት እንደማለት ነው። ሳሊክ በዱባይ ኤሌክትሮኒክ ቶል ኮሌክሽን ሮድ ሲስተም ወይም በዱባይ ላይ ሳሊክ ጌት ባለበት መንገድ ላይ በምናልፍ ጊዜ መኪናችን ሳሊክ ሬጂስተር ወይም ደግሞ ሳሊክ አካውንት ያለውና ሳሊክ ታግ የያዘ መሆኑን እና በቂ ባላንስ እንዳለው እርግጠኛ መሆን ይኖርብናል። በዚህ ክፍል ሁለተኛ የትራፊክ ምልክት ወይም ትራፊክ ሳይን አይነት የሆነውን ሮድ ማርኪንግ ወይም የመንገድ ላይ መስመሮች ምልክትን እናያለን። ሮድ ማርኪንግ ወይም የመንገድ ላይ መስመሮች በመንገድ ላይ የሚሰመሩና ለአሽከርካሪዎች መረጃዎችን የሚሰጡ ናቸው። ይህም የትራፊክ ሁኔታውን ለመቆጣጠር ይረዳል። የመንገድ ላይ መስመሮች ቢጫና ነጭ ሊሆኑ ይችላሉ። የመንገድ ላይ መስመሮች ወይም ሮድ ማርኪንግ በሶስት ክፍሎች ይከፈላሉ። ሬጉላቶሪ ሮድ ማርኪንግ፣ ዋርኒንግ ሮድ ማርኪንግ፣ ጋይዳንስ ሮድ ማርኪንግ። የሚቆጣጠሩ የመንገድ ላይ መስመሮች፣ የሚያስጠነቅቁ የመንገድ ላይ መስመሮችና መረጃ የሚሰጡ የመንገድ ላይ መስመሮች ተብለው በሶስት ይከፈላሉ። የመጀመሪያውን ሬጉላቶሪ ወይም የሚቆጣጠሩ የመንገድ ላይ መስመሮች። የሚቆጣጠሩ የመንገድ ላይ መስመሮች ለመንገድ ተጠቃሚዎች ምን ማድረግ እንደሚችሉና ምን ማድረግ እንደማይችሉ የሚነግር ነው። አሽከርካሪው የመስመሮቹን ትዕዛዝ መከተል ይኖርበታል፣ አለበለዚያም እንደ ሕግ መጣስ ይቆጠራል። ኖ ፓሲንግ ላይን መስመሩን ማለፍ አይቻልም። ይህ በመንገድ ላይ የሚሰመር ሶሊድ ላይን ወይም ያልተቆራረጠ መስመር የሚያሳየው በሁለቱም አቅጣጫ ያሉ አሽከርካሪዎች መስመሩን ማቋረጥ እንደማይችሉ ነው፣ በአደጋ ጊዜ ወይም ኢመርጀንሲ ኬዝ ካልሆነ በቀር። በብዛት ባለ ሁለት አቅጣጫ መንገድ ላይ ይገኛል። ስቶፕ ላይን ይህ ያልተቆራረጠ ነጭ መስመር ብዙ ጊዜ በኢንተርሴክሽን ወይም መንገድ መግቢያ ላይ ከስቶፕ ሳይን ጋር
ወይም ከትራፊክ መብራት ጋር ወይም ራውንድ አባውት መግቢያ ላይ ይገኛል። አሽከርካሪው ከመግባቱ በፊት ማቆምና መንገዱ ክፍት መሆኑን ካረጋገጠ በኋላ መሄድ ይኖርበታል። ጊቭአዌይ ላይን፣ ይህ የተቆራረጠ ነጭ መስመር ብዙ ጊዜ በኢንተርሴክሽን ወይም መንገድ መግቢያ ላይ ከጊቭአዌይ ሳይን ጋር ወይም ራውንድ አባውት መግቢያ ላይ ይገኛል። አሽከርካሪው መንገዱ ላይ ላለው ትራፊክ ቅድሚያ መስጠት ይኖርበታል። መንገዱ ክፍት ከሆነ ደግሞ ማለፍ ይችላል። ፔዴስትሪያን ክሮሲንግ ላይን፣ አሽከርካሪዎች በዚህ አካባቢ ሲደርሱ ለእግረኛ ቅድሚያ መስጠት አለባቸው። ቦክስ ጃንክሽን፣ በምስሉ ላይ እንደምታዩት በቢጫ ቀለም ዲያጎናል የተሰመሩ መስመሮች ያሉበት ትልቅ ቦክስ ነው። በብዛት በኢንተርሴክሽን ላይ ይገኛል። አሽከርካሪው ኤግዚቱ ክፍት ካልሆነ በቀር ወደ ኢንተርሴክሽኑ መግባት የለበትም። የመብራቱ አረንጓዴ እንኳን ቢበራ ክፍት እስካልሆነ ድረስ ኤግዚቱ ወደ ቦክሱ ጃንክሽኑ መግባት አይኖርበትም። ትራም ላይን ፔዴስትሪያን ክሮሲንግ፣ የባቡር ሀዲድ የእግረኛ ማቋረጫ፣ በባቡር ሀዲድ መስመር ላይ በቢጫና በጥቁር መስመር የተሰመረ ከትራፊክ መብራት ጋር አንድ ላይ የሚገኝ ነው። እግረኞች ለማቋረጥ የእግረኛ መብራት እስኪበራ መጠበቅ ይኖርባቸዋል። ዚግዛግ ላይን፣ ዚግዛግ ዞን ላይን፣ ከዳር እና ዳር ቢጫ በመሃል ደግሞ በነጭ ዚግዛግ መስመር የተሰመረ አሽከርካሪዎች እግረኛ ወይም ሳይክሊስት ለማሳለፍ ካልሆነ በቀር ማቆም አይችሉም ወይም ፓርክ ማድረግ አይችሉም። ትራም ቦክስ ጃንክሽን፣ ቦታው ባቡር የሚያቋርጥበት ነው። አሽከርካሪዎች ኤግዚቱ ክፍት ካልሆነ በቀር አረንጓዴ መብራት ቢበራ እንኳን ወደ ጃንክሽኑ መግባት አይችሉም። አሁን ሁለተኛ ሮድ ማርኪንግ አይነት የሆነውን ዋርኒንግ ሮድ ማርኪንግ እናያለን። ዋርኒንግ ሮድ ማርኪንግ ለአሽከርካሪዎች ወደ አደገኛ ቦታ መቃረባቸውን ወይም አደጋ ሊያደርሱ የሚችሉ ነገሮች ያሉበት ቦታ ላይ መሆናችንን የሚያስጠነቅቁ ናቸው። የተለያየ አይነት ዋርኒንግ ሮድ ማርኪንግ ወይም የሚያስጠነቅቁ የመንገድ ላይ መስመሮች አሉ። ረምብል ስትሪፕ፣ በመንገድ ላይ በቢጫ መስመር የተሰመሩ አሽከርካሪዎች በሚያልፉ ሰዓት ቫይብሬት በማድረግ ሃዛርድ ቦታዎች ላይ ማለትም ወደ ራውንድ አባውት፣ የእግረኛ ማቋረጫ፣ የትራፊክ መብራት፣ ብሪጅ ወይም ስፒድ ብሬከር ጋር እየደረስን መሆናችንን የሚያስጠነቅቁ ናቸው። ስፒድ ሃምፕ፣ አሽከርካሪዎች ስፒድ ሃምፕ ጋር መድረሳቸውን የሚያስጠነቅቅ ነው። አሽከርካሪዎች ፍጥነታቸውን በመቀነስ ክፍት ከሆነ እንዲያቋርጡ የሚያስጠነቅቅ ነው። ትራም ሌቭል ክሮሲንግ፣ የባቡር ማቋረጫ ጋር መድረሳችንን የሚያስጠነቅቁን ናቸው። ሶስተኛው ጋይዳንስ ሮድ ማርኪንግ ወይም መረጃ ሰጪ የመንገድ ላይ መስመሮች። ለአሽከርካሪዎች በኢንተርሴክሽን ወይም ራውንድ አባውት የትኛው መስመር መከተል እንዳለባቸው መረጃ የሚሰጡ ናቸው። ላይን ኢን ዘ ሴንተር ኦፍ ዘ ሮድ፣ በመንገድ መሃል የሚሰመሩ መስመሮች መንገዱን በተመሳሳይ አቅጣጫ ወደ ሁለት ወይም ከዛ በላይ በሆኑ መስመሮች ይከፍላሉ። ሶስት አይነት መስመሮች ለአሽከርካሪዎች መረጃ ይሰጣሉ። እነዚህ ሾርት ኢንተርሚተንት ላይን ወይም አጫጭር የተቆራረጡ መስመሮች፣ ሎንግ ኢንተርሚተንት ላይን ወይም ረዣዥም የተቆራረጡ መስመሮች፣ ያልተቆራረጡ መስመሮች ወይም ሶሊድ ላይን ወይም ኮንቲኒየስ ሎንጊቱዲናል ላይን። አጫጭር የተቆራረጡ መስመሮች ወይም ሾርት ኢንተርሚተንት ላይን፣ በመንገድ ላይ አጫጭር የተቆራረጡ መስመሮች ካሉ መንገዱ ሳይድ ሮድ ወይም ጃንክሽን ወይም ኤግዚት የለም ማለት ነው። ይህም እንደ ሴፍ ዞን ስለሚቆጠር አሽከርካሪዎች መስመራቸውን መቀየር፣ ኦቨርቴክ ወይም መቅደም ይችላሉ፣ አስፈላጊውን ነገር ቼክ ካደረጉ በኋላ ማለት ነው። ሎንግ ኢንተርሚተንት ላይን፣ ረዣዥም የተቆራረጡ መስመሮች፣ በመንገዱ ላይ ረዣዥም የተቆራረጡ መስመሮች ካሉ በመንገዱ ላይ ሳይድ ሮድ ጃንክሽን ኦር ኤግዚት አለ ማለት ነው። ይህም
እንደ ፖቴንሻል ሃዛርድ ዞን ይቆጠራል። አሽከርካሪዎች መስመራቸውን መቀየር ይችላሉ፣ ነገር ግን ከሌላ መንገድ የሚመጣ ተሽከርካሪ ስለሚኖር ጥንቃቄ ማድረግ ይኖርባቸዋል። ኮንቲኒየስ ሎንጊቲዩዲናል ላይን ወይም ያልተቆራረጠ መስመር ወይም ሶሊድ ላይን። ያልተቆራረጠ መስመር በመንገድ ላይ ከርቭ አቅራቢያ፣ ኢንተርሴክሽን፣ ዳገት ላይ ኦር አዘር አደገኛ ቦታዎች ላይ ይኖራል። ይህም ቦታው እንደ አክቹዋል ሃዛርድ ዞን ስለሚቆጠር አሽከርካሪ ኦቨርቴክ ወይም መቅደም ወይም መስመር መቀየር የለበትም ወይም ደግሞ አይችልም ማለት ነው፣ ኢመርጀንሲ ኬስ ካልሆነ በቀር። ብሮክን የሎ ላይን የተቆራረጠ ቢጫ መስመር በባለ ሁለት አቅጣጫ ወይም ባለ አንድ አቅጣጫ መንገድ ላይ ሲገኝ አሽከርካሪዎች በጥንቃቄ ማሽከርከር ይኖርባቸዋል። ግዴታ ከሆነ ደግሞ በጥንቃቄ መቅደም ይችላሉ። ብሮከን ዋይት ላይን የተቆራረጠ ነጭ መስመር በብዛት ዋን ዌይ ወይም ባለ አንድ አቅጣጫ መንገድ ላይ ሲገኝ አሽከርካሪዎች በጥንቃቄ መስመራቸውን መቀየር ወይም መቅደም ይችላሉ። ሶሊድ ላይን ሲንግል ኦር ደብል ያልተቆራረጠ መስመር ባለ አንድ ወይም ደግሞ ባለ ሁለት ሊሆን ይችላል። ያልተቆራረጠ መስመር ባለ አንድ ወይም ሁለት በብዛት ሃዛርደስ ቦታ ላይ ሲገኝ ለእይታ አስቸጋሪ የሆኑ ቦታ ላይ ይገኛል። አሽከርካሪው ይህን መስመር ማቋረጥ አይችልም። ደብል የሎ ላይን ሶሊድ ኢን ዋን ሳይድ ኤንድ ብሮክን ኦን ዘ አዘር ባለ ሁለት ቢጫ መስመር በአንዱ ያልተቆራረጠ በሌላኛው በኩል ደግሞ የተቆራረጠ መስመር። አሽከርካሪው በሱ በኩል ያለው መስመር የተቆራረጠ ከሆነ ብቻ ኦቨርቴክ ወይም መቅደም ወይም ማቋረጥ ወይም ደግሞ ከመንገዱ መውጣት ይችላል። ኤጅ ኦፍ ኬሬጅ ወይ ማርኪንግ የመንገድ ዳር መስመሮች አሽከርካሪው በኢመርጀንሲ ጊዜ ብቻ ካልሆነ መጠቀም አይችልም። ትራፊክ ሌን አሮ የትራፊክ መስመር ቀስቶች በመንገዱ መሃል የሚገኝ ሲሆን በመስመሩ ላይ ያለው አሽከርካሪው ወዴት መሄድ እንደሚችል የሚያሳይ ነው። ትራፊክ ሌን ማርኪንግ የትራፊክ መስመሮች ይህ መስመር ትራፊኩን ለመለያየት ሲጠቅም አሽከርካሪዎች በዚህ መስመር ላይ ማለፍ፣ ፓርክ ማድረግ፣ ማቋረጥ የለባቸውም። ኪፕ ዘ ኢንትራንስ ክሊር ማርኪንግ ይህ በብዛት በቢልዲንግ መግቢያ፣ የትምህርት ቤቶች መግቢያ ወይም ደግሞ የመንገድ ሱቆች ላይ ሊሆን ይችላል። አሽከርካሪዎች በዚህ ቦታ ላይ ማቆም ወይም ፓርክ ማድረግ አይችሉም። በዚህ ክፍል ሶስተኛውና የመጨረሻው የትራፊክ ሳይን ወይም ትራፊክ ምልክት አይነት የሆነውን ትራፊክ ላይት ወይም ትራፊክ ኮንትሮል ሲግናል ወይም የትራፊክ መብራትን እናያለን። ትራፊክ ኮንትሮል ሲግናል ወይም የትራፊክ መብራት የትራፊክ መብራቶች በብዛት በኢንተርሴክሽን፣ የእግረኛ ማቋረጫዎችና ሌሎች ቦታዎች ላይ ይገኛሉ። የትራፊክ እንቅስቃሴውን ከተለያየ አቅጣጫ ለሚመጡ ትራፊኮች እግረኞችንም ጭምር ቅድሚያ በመስጠት የትራፊክ እንቅስቃሴውን ይቆጣጠራሉ። የትራፊክ መብራት የቀለም አይነቶች ቀይ፣ አምበር ወር የሎ ወይም ቢጫ የምንለው፣ ግሪን፣ አረንጓዴ እነዚህ ሶስቱ ናቸው የቀለም አይነቶቹ። ትራፊክ ኮንትሮል ሲግናል ወይም የትራፊክ መብራት አይነቶች ትራፊክ ላይት እነዚህ ሬድ፣ የሎ፣ ግሪን፣ ዳይሬክሽናል ላይት የአቅጣጫ መብራቶች፣ ኢንተርሚቴንት ላይት እነዚህ የተቆራረጡ ወይም ብልጭ ድርግም የሚለው ቢጫ መብራት፣ ፔደስትሪያን ላይት የእግረኛ መብራቶች። ትራፊክ ላይት ሬድ ወይም ቀይ ይህ የሚያስተላልፈው መልእክት ግዴታ መቆም እንዳለብንና ወደ ኢንተርሴክሽኑ እንዳንገባ የሚቆጣጠር ነው ወይም ትዕዛዝ የሚያስተላልፍ ነው። ግሪን ወይም አረንጓዴ ይህ የሚያስተላልፈው መልእክት በጥንቃቄ ማለፍ እንደምንችል ነው፣ ምክንያቱም መብራቱ በማንኛውም ሰዓት ሊቀየር ስለሚችል። የሎ ወይም ቢጫ ከመግቢያ በፊት ያሉት እንዲያቆሙና ውስጥ ደግሞ ያሉት በፍጥነት እንዲወጡ ትዕዛዝ ያስተላልፋል።
ዳይሬክሽናል ላይት ወይም የአቅጣጫ መብራቶች በኢንተርሴክሽን ላይ ሲገኝ ወደ ግራ ወይም ዩተርን የሚንቀሳቀሱ ተሽከርካሪዎችን የሚቆጣጠር ነው። ኢንተርሚቴንት ወይም የተቆራረጡ መብራቶች በትምህርት ቤት አካባቢ የሚቀመጡና አሽከርካሪዎች ለእግረኛ ህፃናት ቅድሚያ በመስጠት እንዲያሽከረክሩ የሚያዝ እንዲሁም በግራ በኩል ለሚመጣ ተሽከርካሪዎች ቅድሚያ እንዲሰጥ የሚያዘን ነው። ፔዴስትሪያን ላይት ወይም የእግረኛ መብራት እግረኞች ማቋረጫ ላይ የሚገኝ እግረኞችን የሚቆጣጠር መብራት ነው። የሚቀጥለው ቪዲዮ የትራፊክ መብራት ህግን አለማክበር የሚያመጣውን ጉዳት ያሳየናል። በዩኤኢ ትራፊክ ህግ ትራፊክ ፖሊስ ወይም ትራፊኩን የሚቆጣጠር ወይም የትራፊክ ምልክት ባይኖር እንኳን በክሮስ ሮድ ወይም መስቀለኛ ወይም ጃንክሽን ላይ ቅድሚያ የሚሰጠው ዋናው መንገድ ላይ ላለው መኪና ነው። አደባባይ ከሆነ ደግሞ በግራ ለሚመጣ ለማንኛውም መኪና ቅድሚያ ይሰጣል። በዚህ ቪዲዮ ሁሉንም አይነት የትራፊክ ምልክቶችን አይተናል። ይህም በምናሽከረክርበት ጊዜ በመንገድ ላይ የሚገኙትን የትራፊክ ምልክቶች ለመረዳት ያግዘናል። በተጨማሪም መንጃ ፍቃድ በምንማርበት ጊዜ የቲዮሪ ፈተና ላይ የሚመጡ ከትራፊክ ምልክት ጋር የተገናኙ ጥያቄዎችን በትክክል ለመስራት ያግዘናል። መልካም ጊዜ።